ሰላም ጤና ይስጥልን እንደምሰነበታችሁ። እንኳን ወደ ቶን ሾው በሰላም መጣችሁ። ሰብስክራይብ ላይክ ያደረጋችሁ ጀምሮ እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ አመሰግናለሁ። ዛሬ ደግሞ በአይስክሪም አሰራር ተመልሼ መጥቻለሁ። እንዴት አድርገን ነው ቤታችን 3 አይነት ከረል የሆነው አይስክሪም አብረን የምናዘጋጅ ይሆናል። የሚያስፈልጉን ግብአቶች ትንሽ ናቸው። እነሱንም አቀራርቤያለሁ። አብረን እንሰራለን። እዩት እንዴት እንደሚያምር ማለት ነው። ከዛ የሚያስፈልጉን ብረት ድስት ወይንም ድስት፣ ከዛ ደግሞ ወተት፣ ከዛ ሱከር። ወተት 1 ሊትርም 2 ሊትርም መጠቀም ትችላላችሁ። እኔ በዛ አድርጌ ነው የምሰራ። ስኳር 1 ብርጭቆ፣ ከዛ የማሽላ ዱቄት በአረብኛ ኒሻ። ከዛ በደንብ አድርገን እናዋሃዳለን። ከዛ ደግሞ እሳት ላይ እንጥዳለን ማለት ነው። እሳት ላይ ስንጥድ በደንብ አድርገን ማዋሃድ አለብን፣ ማቆም የለብንም ማለት ነው እንዲወፍርልን። ከዛ ቫኒላ ጨምርበታለሁ። ከዛ የገበታ ቅቤ ወይንም ዝብዳ፣ ከዛ እርጎ ወይንም ለበን። ከዛ በደንብ አድርገን እናዋሂደዋለን። ከዚህ ጋር በደንብ አድርገን ካዋሂደን በኋላ እንሸፍነዋለን። ትንሽ በረድ ሲልልን ፍሪጅ እናስገባዋለን ማለት ነው እንዲቀዝቅዝልን። አያችሁት እንዴት እንደወፈረ። አሁን ፍሪጅ አስገባዋለሁ። ከዛ ደግሞ ሌላ ግብአቶችን እናዘጋጃለን። እዚህ ጋር እርጎ ወይንም ወተት እንጠቀማለን። ከዛ ደግሞ አሁን ስኳር እንጨምርበታለን። እዚህ ጋር ደግሞ ቫኒላ አሁንም በዛ አድርገን እንጨምራለን ማለት ነው። ቫኒላ ሮመዳን ሲሆን ክሬም የምንጠቀማቸው ናቸው። ከዛ ቅድም የሰራነውን እናደባልቀዋለን። ከዛ በደንብ አድርገን እንመታዋለን ማለት ነው። ስናዋሃደው ማቋረጥ የለብንም። ከዛ እዚህ ጋር ደግሞ ሌላ ሳህን አዘጋጅቻለሁ። ከዚህ ውስጥ ቀንሳለሁ። 3 አይነት ስለምሰራ በ3 ሳህን ነው የምቀናንሰው። ከዛ ይሄኛውን ሙልት አድርጌ ፍሬዘር አስገባዋለሁ ለተወሰነ ደቂቃ እንዲቆይልኝ። ይሄኛውን አሁን ፍሬዘር አስቀምጠዋለሁ። ከዛ ደግሞ ሌላ ግብአቱን በሌላ ከረል የሆነውን አብረን እንሰራለን። ከዚህ ጋር አሁን የሚያስፈልጉን ሳህን አቅርቤያለሁ፣ ውሃ አቅርቤያለሁ። ከረል እናንተ ደስ እንዳላችሁ። እኔ እዚህ ጋር ወረንጅ ነው የተጠቀምኩት፣ የክሬም ነው። ከዛ ቅድም የሰራሁትን ስለቀነስኩት እዚህ ጋር በወረንጅ አድርጌዋለሁ። የምትፈልጉ ከሆነ ጽሁፉን ወይንም ካርቶኖችን ኮመንት ላይ ማስቀመጥ እችላለሁ። ከፈለጋችሁ ማለት ነው ኮመንት ላይ አስቀምጡልን። የምትጠቀማቸው ነገሮችን ኮመንት ላይ ማስቀመጥ እችላለሁ። ከዚህ ጋር አሁን ደግሞ ሁለተኛ የወረንጅ ከለሉን በሌላ ሳህን አድርጌዋለሁ። አሁን ፍሬዘር አስቀምጠዋለሁ። ከዛ ደግሞ እዚህ ጋር ቾኮሌት ዱቄት እጠቀማለሁ። ከዛ በደንብ አድርጌ አዋሂደዋለሁ ማለት ነው። አያችሁት? ከመጀመሪያው አንድ አይነት ከረል ነበር የሰራሁት። በዛ አድርጌ ስለሰራሁት 3 ቦታ አካፈልኩት። በዚህ መልኩ ከቤታችን በቀላሉ መንገድ ማዘጋጀት እንችላለን። ይሄኛውን ደግሞ እንደዚሁ ፍሬዘር አስቀምጠዋለሁ። ፍሬዘር ብዙ ታይም አይቆይም፣ ወይ 40 ደቂቃ ወይ 50 ደቂቃ። ከዛ በኋላ ሲወፍርልን ማቅረብ እንችላለን፣ መጠቀም እንችላለን ማለት ነው። በቀላሉ መንገድ እንደዚህ ቤታችሁ አዘጋጅታችሁ ተጠቀሙ። በዚህ መልኩ ፍሬዘር አስቆይቻ ወጥቻለሁ። እዩት እንዴት እንደሚያምር። አሁን ደግሞ አቀራረቡን አቀርባለሁ፣ አብረን እናየዋለን። እዩት እንዴት እንደሚያምር። ለረጅም ጊዜ መቆየት ይችላል። እየጀረብነን ነው። ቅምሻ ነው እንግዲህ ነው ቅመሱ። አፍያ ብያለሁ።
ከቤታችሁ እንደዚህ አድርጋችሁ በቀላሉ መንገድ ተጠቀሙት። በጣም ነው የሚጥመው፣ በጣም ነው የሚያምረው። ሞክሩትላችሁ። ሶስቱን ደግሞ አንድ ላይ ሳደባልቁት እዩት እንዴት እንደሚያምር አቀራረቡ ጋር ማለት ነው። የአይስክሪም ማነሻ ደግሞ ምላጋ ወይንም ማንኪያ ከሁሉ ቦታ ማላ እዩት እንዴት እንደሚያምር። በዚህ መልኩ እቤታችሁ ተጠቀሙት። ውጭ ላይ አትግዙ። አብራችሁ የነበርኩኝ ትሁን ነኝ። ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ላይክ፣ ሰብስክራይብ